ከፋኝና ሄዱት ተናጨበሉኝና እንደዚህ አቅፈው ያለቀስኩ ነው የገባሁት። እንዴት ለዩቲ አላይሽም? ቪዲዮ ላይ ኳስ ገብተውኛል መሰለኝ። አንተማ ማስነፋ መስሎ ነው ክላክስ የመኪናውን ላይ። ኧረ በዚህ ሊያካክሱት ነው። ምኑን ነው የሚያካክሱት? ፋራ ፍቅራቸው። እግዚአብሔር ምስክሬ፣ ለእኔ የሚደውሉት ነገር ምን ብለሻል አንቺ? እኔ ለዩቲ ጉዳይ እኔን ያጨናነቁኝ እኮ እንደዚህ ይሁን፣ እሺ አይዟችሁ፣ እሺ ምናምን ይሉኛል። ሰብሰብ የመጡትን ያው ከዛ እንደወጣን ተያይዘን እንትን ነበረ ሄደን ይሄ ውጪ ላይ ባንቺ ምንሽ እኔ በልብሴ ፎቶ ምናምን ወተን በር ላይ መኪና እኮ ያኔ እኮ መጥቶ ነበር እኮ አዲሱ መኪና ውጪ እኮ ነበር፣ አዳራሽ ውስጥ ነበር። እግዚአብሔርን አውቀሽ ነው? የት እዛው ቦታ ውስጥ? አዎ በመኪና አንዴ ያሄድኩት ወደ ቤት አውቀሽ እኮ ነው እቴቴ ትሞት እንዴ። ቪዲዮ ግን እኮ ጠዋት መኪናውን ጠዋት ያስመጣል። በማግስቱ ድግስ ነበረ። በማግስቱ እኮ ድግስ ነበረ። ግን ባይዜ ድግሷን አልጠራችኝም። የመኪናውን ድግስ ሁሉንም ሰው ጠርታ ከወሊሶ ሳይቀር ጓደኞቿን ጠርታ እንትና ምናምን እንዳለ መጡ። ጀማው መጥቷል፣ እንዳለ ሁሉም ሰው መጥቷል። እኔ መጥቼ ወይኔ ብጠራህ እና ቢያዩክ ቤተሰቦች እንዴት ደስ ይላቸው እንደነበረ። ለምን ያልጠራው ግን እኔ ምን አቅልልሻለሁ? እኔ ራሴ ለሰደቃ ትመጣለህ። ሰደቃ አውጣለታለሁ እንጂ አይሆንም። ለመኪና እና ልበል ከሚበሉት ጋር ነው የምመጣው ወይስ ልመግብ ነው? በላስቲክ ነገር ቋጠር ነገር። አይ ከሚመገቡት ጋር ነኝ። ኦኬ ኖ ፕሮብለም። አይ ዶንት ኒድ ኢት። ሀዊ ነች እንዴ? ሀዊ ገና 5 ወር ምናምን ትቆያለች። ኧረ ቀልድ። ምን እያደረገች? አማርኛ ክላስ ጀመረች። አማርኛና አፋን ኦሮሞ ልትለምድ ነው። እዚህ የመጣችበትም አላማ ቋንቋ ለመልመድ። ኧረ ሆነ ለመልመድ ብላ ቁጭ አለች እዚህ። ኦንላይን አትማርም እንዴ? አይ ማየት እፈልጋለሁ። በቃ እንዴት እንደሚኖሩ እዚህ ሀገር ላይ ማየት እፈልጋለሁ አለች። መልመድ ላይፍ ስታይሉን ይሄ በቃ ማወቅ እፈልጋለሁ። እኔ ኢትዮጵያዊ ነኝ ስል አትሊስት የምናገረው ነገር ቢኖረኝ አሪፍ ነው አለች። አዎ አፋን ኦሮሞም አማርኛ ብንቀያየር በላት እስኪ። እኔን አስበሽዋል? ዩቲ አንቺ አሁን እዚህ አስበሽዋል? ዩቲ the queen of ቲክቶክ ምናምን ተብለሽ የምትኖሪ ልጅ እዛ ሄደሽ ዩቲና ስናስር ስትባይ እኔ ግን ማለት ነው የሆነ ነገር በጣም ፈልገ ይወጣልሃል። እኔ ውጪ መሄድ የምፈልግ እኔ ማንም ሰው በህይወቱ ይፈልጋል ብዬ አስቤ አላውቅም። ላይ ላዚ እንዴት ትፈልግ እንደነበረ አባቴ ሙት እንዴ በጣም ነበር የምፈልገው። በጣም እወጣልኝ። በጣም ከድሮ ጀምሮ ባይዜ ኢትዮጵያ ነው መኖር የምፈልገው ነው ከድሮ ጀምሮ። አይ እኔ አይደለም ኢቭን ባንክ ቤት እየሰራው። አንቺ ደግሞ ደቡብ አፍሪካ ነው እንዴ? ኡጋንዳ ነው። ሽልማቱን ልንገር። የሆነ የወርቅ ዋንጫና ከላይ ዳይመንድ አለ። አውቀሽ ነው ሁሌ ነው አውቀሽ ነው ባይዜ ያልኩሽ ነገር። ዛሬ እንኳን ዝም ብዬ ለማ አለውበት ቢለኝ ጽብዛ ርካሽ አይደለም ትራንስፖርት። አዎ ምን አገባሽ ብቻ ላይቭ ላይ እንዳታወሪው። አንቺ ላይቭ ላይ ታወሪያለሽ። እኔ አላወራም። በቃ ቀኑ ተወስኗል። ቀኑ ዲሴምበር 18 አሁን ምን ወር ላይ ነው? ዲሴምበር 16 ቀን ነው የሚቀረው። ቅድም ነው ያወኩት። እኔ ወላሂ ላዚም ቅድም ነው ያወኩት። አረ በቃ ነገ ተገናኝተን እንጀምረው። ጌታን እውነቴን ነው። እንትናን እኮ አናግሬዋለሁ እኔ
ወላሂ በል ጌታ ምስክሬ እሺ ብሎኛል። በቂ ነው ባይዜ 10 ቀን በቂ ነው። ልንገር ምንድን ነው ያበደ ወሬ ልነግርህ ነበር። አሁን በጣም ያበደ ወሬ በጣም ቆንጆ ነች። እግዚአብሔር ምስክሬ ነው የምላችሁ። በጣም ቆንጆ በአካል ነው ፊልተር ነው በአካል ነው ይባል። አይ በአካል በደንብ አላየሁሽም። ቪዲዮ ነው የሰራን ቀን ያዋርዱ ቀን መቼ ተገናኘን? አንተ ሁሉም ሰው ነበረ ከፋኝና ሄዱ በሉኝ እና እንደዚህ አቅፈው እያለቀስኩ ነው የገባሁት። እንዴት ለዩቲ አላየሽም? ቪዲዮ ላይ እኮ አስገብተውኛል መሰለኝ። ወላሂ በል እውነት አልቅሽ አዊ እዚህ ስራ ሲገብዛ እያልኩ አንተማ ማስነፋ መስሎ ነው ክላክስ የመኪናውን ጌም እንጫወት። እኔ ላይማ ጨክኝም ነበር። አረል እንዴ ዝም ብለህ ካልነገረህ የራስ ጉዳይ ወይ በአዲሱ አድርጊልኛ። እኔ ከሆነ በጣም ጫዋ ሴት ነኝ። ሌላ እኔ ከዚህ በኋላ ማለት ነው በጣም የውጭ ሀገሩ ላይ ቡላ ላደረጋችኋት ፕሮፋይሏ ግቡና እንዴ ገና ከመጀመሪያው በዚህ ሊያካክሱላት ነው ጋይስ። ትሪፕል ገዳብሊሱማ እኮ ጭራሽ ገዳብሊሱማ ምን በዚህ አይሬ ቢስሚላ ወላሂ ላዚም በቃ ገድ አንድ ተጀመረ። በጣም የማመሰግነው በጣም ወላሂ። ኧረ በዚህ ሊያካክሱት ነው። ምኑን ነው የሚያካክሱት? ፋራ ፍቅራቸው እኔ እኮ ቴክስቴን እኮ ባሳይ የሰው ፍቅር ላኢላሃ ኢለላህ። አንተ እኔ ወላሂ ቀልዴን አይደለም። አባቴ ሙት ቀልዴን አይደለም። እሱማ ሰው ደግሞ ለእኔ የሚደውለው ነገር እግዚአብሔር ምስክሬ፣ ለእኔ የሚደውሉት ነገር ምን ብለሻል አንቺ? እኔ ለዩቲ ጉዳይ እኔን ያጨናነቁኝ እኮ እንደዚህ ይሁን እሺ አይዟችሁ እሺ ምናምን ይሉኛል። እኔን እኮ ጀሙ ላይ ማለት ነው እንዲከበውኝ በማምላክ እንዳይከፋሽ በማምላክ ወላሂ ላዚም በጣም ነው የምወዳችሁ በዚህ አጋጣሚ